ይኸውልህ ግልጹን ልንገርህ፣ ኢየሱስ ሲባል ፍጡር መላእክት የሆነ ነገር ትዝ የሚልህ ከሆነ አንተ አጋንንት አለብህ። ካሊ ዘብሕ የለን፣ ካሊ አምላክ የለን፣ ካሊ ሓቂ የለን። እቲ ሓቂ ሓደ እዩ፣ ንሱ ድማ ኢየሱስ ክርስቶስ እዩ። ይሄንን በኃይል ነው የምናገረው። እናንተም አትረዱኝም፣ እነሱም እንትን ማለታችሁን አያቆሙም። ይኸው አካውንት በቃ ይኸውላችሁ። ግን ኮፒ ሊንክ አድርጉት፣ አገልግሎቴን ፎሎ በማድረግ ደግፉ። ልነግራችሁ የምፈልገው ነገር እናንተ ልጅቷ ወንጌል ስትሰብክ ኢየሱስ ያድናል፣ ኢየሱስ ሕይወት ነው፣ ኢየሱስ መንገድ ነው ስትል አውጥታችሁ ያሳያችሁት ምስል አለ አይደል? እዛ ምስል ላይ ስማቸው የተጠቀሱት ፍጡራን ራሱ እናንተ የምታረጉትን ነገር አይፈልጉትም። ለምን? አባታቸው፣ ጌታቸው፣ መንገዳቸው፣ ሕይወታቸው፣ መዳኛቸው፣ መኖሪያቸው እሷ የምትጠራው አምላክ ስለሆነ የነሱ ራሱ ጌታ ነው። ባይገርማችሁ እናንተ አላወቃችሁም፣ አታነቡማ። አሁን ፍትህ ማለት አለብን ለመላእክት ለቅዱሳን፣ ፍትህ ብለን መጮህ አለብን። ምክንያቱም አሁን እናንተ ከመላእክት ጋር እኔና እናንተ እኮ ወዳጆች ነን። ሁላችንም ጌታችን ኢየሱስ ክርስቶስ ነው፣ የመላእክቶቹም የቅዱሳንም ዘመድ ነን እኮ፣ ትውቃለን፣ ወዳጆች ነን። ይኸውላችሁ ፍትህ ለነሱ መቆም አለብን። ምክንያቱም ሳይፈልጉ እየተሰገደላቸው ነው፣ ሳይፈልጉ እየተመለኩ ነው ኢትዮጵያ ውስጥ። አዎ ፍትህ ይገባቸዋል። ከኛ ጋር በኢየሱስ ክርስቶስ በኩል ወዳጅ ለሆናቸው ለመላእክትና ለቅዱሳን እንደ ወዳጆቻችን ተሰቃዩ፣ ሳይፈልጉ እየተሰገደላቸው። አረ ፍትህ! ይሄ ጆ ጠፍቶ ነበር፣ ቁጭ ብሎ እያለ ማውራት ጀምሮ ነበር። ዛሬ ከየት እንደመጣ አላውቅም። በዚህ ማታ በሁለት ሰዓት የተገናኘ ነው። ግን ቁም ነገር እናውራ። ይሄ ነገር ልክ ነው ብላችሁ ታስባላችሁ? ጌታ ልክ አይደል? ሰው ኢየሱስ ክርስቶስ መንገድ ነው፣ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ ሕይወት ነው ብሎ ሲያወራ የመላእክትና የቅዱሳንን ፎቶ አውጥቶ ማሳየት ምን ይሉታል? እንደዚህ አይነት ትውልድ መምጣቱ በራሱ ይከብዳል። አሁን አይታችኋል። ኢየሱስ ጌታ ነው ስትሉ ማርያም አማላጅ ነች፣ ኢየሱስ ጌታ ነው። ለፉክክር የሚቀርቡን ጉዳዮች አይደሉም። እንደዛ ማድረጋችን ድፍረትም ጭምር ነው። ማድረግ የለብንም። መጽሐፍ ቅዱስ ላይ ደግሞ ይናገራል። አሁን ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8፣ ዘጸአት 20 ቁጥር 3 ላይ ገብተን ምናምን የመጽሐፍ ቅዱስን ብናነብ እኮ እግዚአብሔርን ያልሆኑ ነገሮችን አናረግም። አንዳንድ ጊዜ ዝም ብለን ስለምን ነው እና መጽሐፍ ቅዱስን በማንበብ የወዳጆቻችንን የመብት ጥሰት እንቀንስ። ተባረኩ።